አሁን ብራንድ ኔሙ ደግሞ ጂቱ ነው። ሰው ጂቱ ማለት ትርጉሙ ሰጪ ማለት ነው። ኦሮምኛ ቃል ነው ሰጪ ማለት ነው። ስለዚህ እኛ የምንሰጣቸው ምርትና ምርታማነታቸውን የሚጨምርላቸው ነው። ሌላኛው ጂቱ የምንለው የኦሮምኛ ቃል ለሴቶች የጥንካሬና የጀግንነት ምልክት ነው። አንድ ሴት ልጅ ጂቱ ተብላ ከተጠራች ጀግና ማለት ነው፣ ጠንካራ ማለት ነው። አንደኛው እሱ ነው። ገብቼላቸው ሁለት መሰረታዊ ቃላችን አንደኛው አዳነች አቤቤ ይዤላችሁ እመጣለሁ ብያቸዋለሁ። ሁለተኛው ደግሞ አብይ አህመድ እዚህ ቦታ ላይ ይመጣል ብያለሁ። አዳነች አቤቤ መጣለች፣ አብይ አህመድ ነው የቀረው። በቅርቡ ደግሞ ሪዋርድ ስንደረግ ደግሞ እንመጣለን። እሺ አመሰግናለሁና ያለው ሰው ግን ማስገባት ይችላል። እጃችን ኦልሞስት ፓስታ ቦይል በምታደርጉበት ሙቀት ልክ ነው የሚሆነው። ፓስታ የምንቀቅልበት ቦይል ልክ ነው የሚሆነው። ስለዚህ አሁን እዚህ ጋር የሆነ ሙቀት አለው ማለት ነው። መሞከር የሚችል ሰው ማድረግ አይቻልም። ቴክኒኮች አሉ። ቢራቢሮ አለ ማለት ምችምሮ አካባቢ አለ ማለት ነው። ሲምፕለስት ቲንግ ነው። አሁን አዲስ አበባ ውስጥ ቢራቢሮ ጠፋል ነው ሙስሊም ሊትራሊ ምችምሮ አካባቢዎች እየተቀየረ እንደማለት። ቢራቢሮ ያለበት አካባቢ ለህይወት በጣም ምቹ ነው። ሳይንቲፊካሊ ብታይ ህይወት ሴንስ ከሚያደርጉ ምቹ ሁኔታዎች ሴንስ ከሚያደርጉ ፕላንቶች መካከል ቢራቢሮና ንብ አንደኞቹ ናቸው።